ሰላም ሰላም ውድ ተማሪዎች እንደምናችሁ። በዛሬ ቪዲዮ ይዤላችሁ የመጣሁት የግሬድ 9 ማትስ ዩኒት 1ን ፓርት 4 ኢኳል ሴት፣ ኢኩቫለንት ሴት፣ ዩኒቨርሳል ሴት፣ ሳብሴት ኤንድ ፕሮፐር ሳብሴት የሚሉትን ነው። ወደ ቪዲዮ ከመሄዳችን በፊት ቻናላችንን ሰብስክራይብ፣ ሼር እንድታደርጉልን በትህትና እንጠይቃለን። ሶ ሌት አስ ሲ ፎር ኢኳል ሴት የሚለውን እናያለን። ሶ ዋት ኢዝ ኢኳል ሴት? Two sets A and B are equal, denoted by A which is equals to B if and only if they have exactly the same or identical elements. አንድ አይነት ኤሌመንት ሲኖራቸው ወይም አይደንቲካል ኤሌመንት ሲኖራቸው ሁለት ሴቶች ምን ይባላሉ? ኢኳል ሴት። ኢኳል ሴት denoted by these symbols. ኢኳል ሴት ለመባል A እና B ኢኳል ናቸው ማለት በዚህ መቀመጥ አለበት። ስለዚህ two sets are said to be equal ስለመባል they have exactly the same or identical element. አንድ አይነት ኤሌመንት በሁለቱ ሴቶች መካከል መኖር አለበት። let us here let A 1 2 3 4 and set B 4 3 2 1 ይላል። ስለዚህ A ውስጥ ያሉ ኤሌመንቶችና B ውስጥ ያሉ ኤሌመንቶች አንድ አይነት መሆን አለባቸው ወይም አይደንቲካል ኤሌመንት መሆን አለባቸው። ስለዚህ A ውስጥ ያሉት እነማን ናቸው ቢባል አንድ አለ፣ ይሄው እዚህም አንድ አለ። A ውስጥ 2 አለ፣ Bም ውስጥ 2 አለ። A ውስጥ 3 አለ፣ Bም ውስጥ 3 አለ። 4 አለ፣ A ውስጥ Bም ውስጥ 4 አለ። ስለዚህ A ውስጥ ያለው ኤሌመንት Bም ውስጥ ስላለ A እና B ኢኳል ሴቶች ናቸው። if A is equals to 1 to 3 ይለናል፣ B ደግሞ 3 2 1 ይለናል። ስለዚህ A ውስጥ ያሉት 3 ኤሌመንቶች አሉ። ሶስቱም ኤሌመንት B ውስጥ ያሉ ናቸው። ስለዚህ A እና B አሁን ምን ይሆናል ማለት ነው? ኢኳል ሴት ናቸው። ሌት A 1 3 5 7 ይላል፣ B ደግሞ 1 1 3 3 5 7 7 ይላል። ስለዚህ ድግግሞች በሴት ውስጥ ምንም ለውጥ አያመጣም። ስለዚህ B ውስጥ እና A ውስጥ ያሉት አንድ አይነት ኤሌመንቶች ስለሆኑ A እና B ምን ይሆናል ማለት ነው? ኢኳል ሴት ይሆናል። if set A does not change its elements are repeated ስለሆነ ሴቱን ምንም ለውጥ አያመጣም። what about equivalent set? so the second notation of set is equivalent set. equivalent set ማለት ምን ማለት ነው? two sets A and B are said to be equivalent or denoted by this one. equivalent ማለት እንደዚህ መጻፍ እንችላለን or A which is equivalent to B እንደዚህ መጻፍ እንችላለን። ስለዚህ equivalent set የሚባለው መቼ ነው? if one to one correspondence between the elements of the two sets. በሁለቱ ሴቶች መካከል one to one correspondence መሆን አለበት። one to one correspondence መስራት ከቻለ ሁለቱ ሴቶች ኢኩቫላንት ናቸው። two finite set A and B are equivalent if and only if the number of A and the number of B are equals. ነምበራቸው የኤን ኤሌመንቶች ቆጥረን የቢን ኤሌመንቶች ቆጥረን እኩል የሚመጡ ከሆነ ዋን ቱ ዋን ኮረስፖንዳንስ ናቸው ማለት ነው። ኦኬ ሌት አስ ሲ ፎር ዲስ ኤግዛምፕል ኮንሲደር ቱ ሴትስ ኤ። ለምሳሌ ኤን 1 2 3 4 ወሰድን። የቢን ሬድ ዘ ኤሌመንት ኦፍ ቢ ሬድ፣ ብሉ፣ ግሪን፣ ብላክ። ስለዚህ ስንት አለ? ኤ ውስጥ ስንት ኤሌመንቶች አሉ? 1 2 3 4 አለ። ኤቢ ውስጥ ስንት አለ? ስንቆጥራቸው ሬድ፣ ብሉ፣ ግሪን፣ ብላክ። ስለዚህ ኤ ውስጥ ያሉ አባላቶች 1 2 3 4 ናቸው። እዚህም ጋር ያሉት 1 2 3 4 ናቸው። ስለዚህ አጠቃላይ በነምበር ኦፍ ኤ እና ነምበር ኦፍ ቢ ሲቆጠሩ 4 ስለሆኑ እኩል ስለሚሆኑ ኢኩቫላንት መሆን አለባቸው። ስለዚህ ኢኩቫላንት ሴት ለመባል በነምበር ኦፍ ኤ እና ነምበር ኦፍ ቢ እኩል መሆን አለባቸው እንጂ ኤ ውስጥ ያሉ ኤሌመንት ቢም ውስጥ አሉ ማለት አይደለም። ኤ ውስጥ ያሉት ቢም ውስጥ አሉ ከተባለ እሱ ኢኳል ሴት ነው። ስለዚህ ኤ ውስጥ ያሉት ቢም ውስጥ ካሉት በነምበር ኦፍ ኤ እና በነምበር ኦፍ ቢ እኩል ከሆነ ሁለቱ ኢኩቫላንት ነው መሆን ያለባቸው። ወይም ዋን ቱ ዋን ኮረስፖንዳንስ ይሰራል። ለምሳሌ 1 ከማ ጋር ክሮስ ያደርጋል? ከሬድ ጋር። 2 ከማ ጋር ያደርጋል? ከብሉ ጋር። 3 ከማ ጋር ያደርጋል? ከግሪን ጋር። 4 ከብላክ ጋር። ስለዚህ ዋን ቱ ዋን እያንዳንዱ ኤሌመንት ኦፍ ኤ ከቢ ኤሌመንት ጋር ዋን ቱ ዋን ኮረስፖንዳንስ መስራት ስለሚችል ሁለቱ ሴቶች ኢኩቫላንት ሴት ናቸው። ሶ ኢኩቫላንት ሴት ዲኖትድ ባይ እንዴት ይሆናል ብለናል? በዚህ ፎርም መጻፍ አለበት ነው። ሶ ኢፍ the number of A and the number of B are equals እኩል ስለሆኑ ምን ሆነ አለባቸው?
A and B are equivalent ስለዚህ equivalent ናቸው ሌላ ኤግዛምፕል ነው let A ABC B 1 2 3 A ውስጥ 3 ኤሌመንት አለ B ውስጥ 3 ኤሌመንት አለ ስለዚህ number of A and number of B are equals ናቸው so number of A እና number of B እኩል ከሆኑ A እና B 1 to 1 correspondence ይሆናል ሶስተኛ ኤግዛምፕል let A B C A አባላቶች ABC ናቸው B ውስጥ ያሉ 1 እና 2 አለን ስለዚህ number of A እና number of B እኩል ናቸው እኩል ከሆኑ ደግሞ A እና B ምን ይሆናሉ equivalent set ይሆናሉ if the number of A which is equals to the number of B then A is equivalent to B አራተኛ ኤግዛምፕል እኒ let A X is an element of natural numbers such that X is less than 4 ከአራት የሚያንስ ናቹራል ነምበር B ያለ ደግሞ the element of B are what 2 3 4 we have 3 ኤሌመንቶች አሉት ስለዚህ ይሄ ሴት ምን ይሆናል ነው so X is an element of natural number X less than 4 ከአራት የሚያንስ ናቹራል ነምበሮች እነማን ናቸው ከናቹራል ነምበርስ ከአንድ ነው የሚጀምረው አንድ አለን ሁለት አለን ሶስት አለን እነዚህ ቁጥሮች ከአራት የሚያንሱ ናቹራል ነምበሮች ናቸው X less than 4 B ውስጥ ያሉ ደግሞ 2 3 4 ናቸው ስለዚህ እዚህ ጋር ያሉት ኤሌመንቶች 3 ናቸው ኤቢም ውስጥ ያሉ ኤሌመንቶች 3 ናቸው ነምበራቸው ስንት ይሆናል ማለት ነው ነምበር ኦፍ ኤ እና ነምበር ኦፍ ቢ እኩል ስለሚሆን ሁለቱ ምን ይሆናል ኢኩቫለንት ይሆናሉ what about universal set universal set is the third notation of set ሶስተኛው notation of set universal set ነው universal set usually denoted by these symbols በዚህ ሲምቦል ነው universal set denoted የምናደርገው ምን ማለት ነው universal set is a set which has elements of all related sets ስለዚህ የሴቶቹን ሁሉንም ኤሌመንት በአንድ ጋር ኮምባይን አድርጎ የሚይዝ ከሆነ universal set ነው without any repetition of elements repetition ቅድም እንደነገርኳችሁ በሴት ላይ ምንም ለውጥ ስለማያመጣ without repetition የሴቶቹን በአንድ ጋር ኮምባይን አድርጎ የሚይዝ ከሆነ universal set ይሆናል ለምሳሌ ሴት A 2 4 6 አለን ሴት B 1 3 5 አለን ስለዚህ what is the universal set of this one ከተባለ የኤን እና የቢን ኮምባይን አድርገን በአንድ ጋር የምንዘረዝር ኤሌመንቶቹን የምንዘረዝር ከሆነ ነው ኤቢ ላይ ኦድ ነምበርስ አለን ኤ ላይ ኢቭን ነምበርስ አለን ስለዚህ ሁለቱም በአንድ ስንቀላቅላቸው እዚህ ሆናለች የዋን ጽፌያታለሁ እዚህኛው ጋር ተዋለ ከኤ አባል ስለዚህ ቱን ጽፋለሁ ኮምባይን እያረኩ ነው 3 ኤቢ ውስጥ አለ እዚህ ጋር የለም 3 እንጽፋለሁ 4 ከማን አለ ሴት ኤ ውስጥ አለ ስለዚህ እንዲህ ያረኩ በዘረዝር 1 2 3 4 እያልኩኝ ዩኒቨርሳል ሴታችንን ዲፋይን ማድረግ ይችላል ማለት ነው the others subset this is the other notation of sets what is subset የሚለውን ዲፋይን እናርክ a set is a subset of B denoted by A is a subset of B if each element of set is an element of B ሁሉም የአባላቶች B ውስጥ B የሚገኙ ከሆነ A is subset of B ይባላል ስለዚህ subset ነው ለመባል አንድ ሴት ሁሉም የአባላቶች B ውስጥ መገኘት አለበት to say that A is a subset of what B if a set A is not subset of B A ለቢ subset አይደለም ለመባል ሲምቦሉ ይሄ ይሆናል ማለት ነው A is not subset of B እንደ ምልክት ካገኛችሁ is not subset of B ስለዚህ subset ነው ለመባል A is a subset of B ለመባል ይሄ ለመሆን ምን መሆን አለበት ሁሉም የአባላቶች የዚህ አባላቶች B ውስጥ መገኘት አለበት የአባላት B ውስጥ ካልተገኘ A is not subset of B ስለዚህ ይሄ ሲምቦል denoted by እናደርጋለን ማለት ነው ለምሳሌ ኤግዛምፕል ሲል let A 1 2 3 and set B it contains 1 2 3 4 5 then is A is a subset of B B is B is a subset of A የሚለን ለምሳሌ A is a subset of B ለማለት ሁሉም የአባላቶች B ውስጥ ከተገኙ subset ይሆናሉ ለምሳሌ የአባላት እነማን ናቸው አንድ አለች ሁለት አለ ሶስት አለ የቢ አባላትስ እነዚህ አባላቶች ኤቢ ውስጥ መገኘት አለበት ለምሳሌ አንድ ዘ ኤ ውስጥ አለች ኤቢ ውስጥ አለች እሺ ሁለት አለ ኤቢ ውስጥ አለ ይሄው አለ ሶስት አለች እዚህ ውስጥ አለ ሁሉም የአባላቶች ማን ውስጥ አለ
ቢ ውስጥ አሉ። ስለዚህ ኤ ለቢ ምንድነው ሳብሴት መሆን ይችላል ማለት ነው። ኦኬ ጉድ። ሌላኛው ቢ ለኤ ይሆናል ወይ ነው። ስለዚህ ኤ ይሄኛውን በዚህ ጨረስን። ኤ ኢዝ ሳብሴት ኦፍ ቢ ቢኮዝ 1 ኢዝ ኤለመንት ኦፍ ቢ፣ 2 ኢዝ ኤለመንት ኦፍ ቢ፣ 3 ኢዝ ኤለመንት ኦፍ ቢ። ስለዚህ 1 2 3 የሚባሉት ኤ ውስጥ ያሉት ሁሉ ኤ ቢ ውስጥ ስለሚገኙ ቢ ላይ ልምጣ። ፎር ቢ ላይ ማን የሌለው ነው? ቢ ለኤ ሳብሴት መሆን ይችላል ወይ ነው። የቢ አባላቶች እነማን ናቸው? 1 2 3 4 5 ነው። ግን 4 እና 5 የቢ አባላት ኤ ውስጥ አይገኙም። ኤ ውስጥ ያሉ ቁጥሮች 1 2 3 ስለሆነ 4 እና 5 ኢዝ ኖት ኤለመንት ኦፍ ኤ። ስለዚህ ቢ ለኤ ሳብሴት መሆን አይችልም። ቢ ኢዝ ኖት ዘ ሳብሴት ኦፍ ኤ ቢኮዝ 4 ኢዝ ኤለመንት ኦፍ ኤ ኖት ኤለመንት ኦፍ ኤ ሶሪ 5 ኢዝ ኖት ኤለመንት ኦፍ ኤ። ስለዚህ 4ም 5ም ኤ ውስጥ ስለማይገኝ ኖት ሳብሴት። ኖት ፎር ኤኒ ሴት ኤ ኢምፕሊ ሴት ኢዝ ዘ ሳብሴት ኦፍ ኢትሰልፍ። ኢምፕሊ ሴት ምንድነው? ሳብሴት መሆን ይችላል። ለማንኛውም ሴት ሳብሴት መሆን ይችላል። ኤቭሪ ሴት ኢዝ ዘ ሳብሴት ኦፍ ኢትሰልፍ። ማንኛውም ሴት ደግሞ ለራሱ ሳብሴት መሆን ይችላል። ስለዚህ ፎር ኤኒ ሴት ኤ ለማንኛውም ሴት ኤ ኢምፕሊ ሴት ኢዝ ዘ ሳብሴት ኦፍ ኤኒ ሴት፣ ኤቭሪ ሴት ኢዝ ዘ ሳብሴት ኦፍ ኢትሰልፍ። ማንኛውም ሴት ለራሱ ሳብሴት መሆን ይችላል። ኦኬ ኢፍ ሴት ኤ ኢዝ ፋይናይት with n element then the number of subset A denoted by 2 the power of n። ስለዚህ number of subset ፈልጉ ከተባላችሁ ስንት ነው? 2 the power of n በሚለው ፎርሙላ መጠቀም እንችላለን። n is element of what? number of element። n is number of element ነች። ስለዚህ 2 the power of n በሚለው ፎርሙላ ማግኘት እንችላለን። ለምሳሌ A 1 2 3 list the element of A B list the element of A subset of A ሲ find the number of n የሚለን። ለምሳሌ 1 is element of a ኤሌመንቶችን እንፈልጋቸው። መጀመሪያ የኤን ኤሌመንቶች 1 አለ 2 እና 3 አለ። ስለዚህ 1 is element of a 2 and 3 is element of a። ስለዚህ ሁለት ኤሌመንት ነው የያዘው ይሄ ሴት ኤ 1 እና ይችኛዋን ነው የያዘው 2 እና 3 element of a። therefore the element of a are እነማን ናቸው? ሁለት ናቸው 1 እና 2 እና 3 ነች element of a። እሺ ቢ ላይ ስንመጣ ዘ ሳብሴት ኦፍ ኤ ከተባለ ሳብሴትን ለማግኘት አንደኛው ኢምፕሊሴት ነው፣ ምክንያቱም ኢምፕሊሴት ለማንኛውም ሴት ሳብሴት ስለሚሆን። ሁለተኛው ኤሌመንቶቹ ናቸው። አንድ ኤሌመንት አለች 1 ይሄው ሳብሴት ነች። ሌላኛው ኤሌመንት 2 እና 3 ነው፣ እሱም በሁለት ቅንፍ የሆነ አንድ ሴት ነው። ሌላኛው ኤቭሪ ሴት ኢዝ ዘ ሳብሴት ኦፍ ኢትሰልፍ ስለሚል ሙሉ ራሱ ሴት ነው ሙሉ። ስለዚህ ሴቱ ምንድነው? ሴት ኤ ራሱ ሴት ኤን ይሰጠናል። ስለዚህ 4 ነምበር ኦፍ ሳብሴት አለው። 4 ነምበር ኦፍ ሳብሴት ሲ ላይ እንመልሰዋለን እሱን። ስለዚህ 4 ነምበር ኦፍ ሳብሴት ሲባሉ ይሄ አንዱ ነው፣ ይሄ 2፣ ይሄ 3፣ ይሄ 4 ይሆናል። አንደኛው ኢምፕሊሴት ነው፣ አንደኛው ደግሞ ራሱ ሴቱ ነው። ከዛ ውጭ ግን ያሉት ኤሌመንቶቹ ናቸው 1 እና 2 እና 3 ያሉት ማለት ነው። ሲ ላይ ስንመጣ ነምበር ኦፍ ኤ ሃው መኒ ኤሌመንትስ ኢን ሴት ኤ ነው የሚለን። To get the number of A, we use our formula to the power of 2, which is equals to 4, because we have 2 elements. ይሄ ሁለት ኤሌመንቶች ስላለው 1 እና 2 3 4 ይሆናል ማለት ነው። ስለዚህ 4 ኤሌመንት ፎሮቹ እነማን ናቸው ይባል? አሁን የቆጠርኳቸው 1 አለን፣ 2 አለን፣ 3 አለን፣ 4 አለን። ኤግዛምፕል ቱን እንስቲ። if set A and B ተሰጥቶናል። ስለዚህ ይሄ ሴት እዚህ ጋር ጥያቄውን ነው list the element of set A። የኤሌመንት ኦፍ ሴት ዘርዝሩ ነው የሚባለው። ስንት ኤሌመንት? ሁለት ነው። አንደኛው ኤ ነው፣ አንደኛው ቢ ነው። ሁለት ኤሌመንት ነው ያለው። ስለዚህ ኤ ኢዝ ኤሌመንት ኦፍ ዋት ኤ ኤን ሴት ቢ በአንድ ብሬስ ውስጥ ያለችው ኤሌመንት ኦፍ ኤ እንልና ቢ ላይ ስንመጣ ግን ሊስት ሳብሴት ኦፍ ኤን የሚለው ፋይንድ ዘ ነምበር ኦፍ ሳብሴት ኦፍ ኤን የሚለን ነምበር ኦፍ ኤን ፈልጉ ነው። ስንት ይኖራል? ሁለት ኤሌመንቶች ካሉት ቱ ዘ ፓወር ኦፍ 4 ስለሚሆን 4 ሳብሴት አለው። ዘርዝሩ ለሚለው ቢ ላይ እንዘረዝራለን። ስለዚህ ወደ ሶሉሽን እንስት። the element of A እነዚህ ናቸው። A አንደኛው ኤሌመንት ነች፣ B ሌላኛው ኤሌመንት ነው። ይሄው the element of A እነዚህ ናቸው። ሳብሴት ኦፍ A ላይ ስንመጣ ግን ሁለት ኤሌመንት ያለው አጠቃላይ 4 ሳብሴት ይኖረዋል። ሁለት ኤሌመንት አለው። አንደኛው ኢምፕሊሴት ነው፣ ምክንያቱም ኢምፕሊሴት is a subset of what any set አንድ። ሁለተኛው ራሱ ሴቱ ነው A the set A ማለት ነች። እኛዋ ሴት A ማለት ነች። ሴት A ነች እኛዋ።
እሺ ሴት ኤ ራሱ አለ ይሄኛው ማለት ነው ኤ እና ቢ። ሌሎቹ ግን የኤሌመንቱ ናቸው። እነማን ናቸው ኤሌመንቱ? ኤ እና ቢ ኤሌመንቶች አሉት። ይሄው ኤ ያለች ኤ ኤንድ ቢ። ስለዚህ ስንቆጥራቸው ስንት ይሆናል? 1 2 3 4 ይሆናሉ ማለት ነው። ኤሌመንት ነምበር ኦፍ ኤ ከተባለ ነምበር ኦፍ ኤ ላይ ሲ ነው የሚለን። ስንት ኤሌመንት አለው? 2 ኤሌመንት አለው። ቱ ዘ ፓወር ኦፍ ኤን ኤን ነምበር ኦፍ ኤሌመንት ነው። ስለዚህ ቱ ዘ ፓወር ኦፍ ስንት ይመጣል? 4 ይመጣል። ኦኬ ሌላው ኖቴሽን ኦፍ ሴት ፕሮፐር ሳብሴት የሚል ነው የምናየው። ሌት አስ ሴ ዘ ዴፊኒሽን ኦፍ ፕሮፐር ሳብሴት the set A is said to be proper subset of B denoted by A proper subset of B በዚህ ፎርም ነው ዲኖትድ የምናገረው ፕሮፐር ሳብሴት ለመባል ይሄ ነው መሆን ያለበት። ስለዚህ A is the subset of B and B is not the subset of A A ለB ሳብሴት መሆን አለበት፣ B ግን ለA ሳብሴት መሆን የለበትም። ሲምቦሊካሊ A is the subset A is proper subset of B ሲምቦል ይሄ ነው። ሲምቦል ኦፍ ፕሮፐር ሳብሴት ይሄ ነው። A proper subset of B ማለት A ለB ሳብሴት መሆን አለበት፣ B ለA ሳብሴት መሆን የለበትም። ስለዚህ ፕሮፐር ሳብሴት ነው የሚባለው A ለB ሳብሴት ከሆነ B ለA ግን ሳብሴት ካልሆነ ሁለቱ ሴቶች ፕሮፐር ሳብሴት ናቸው ይባላሉ። ስለዚህ ፕሮፐር ሳብሴት የሚባለው በዚህ ፎርም ነው ማለት ነው መጻፍ የምንችለው። ለምሳሌ ኢን ኤግዛምፕል እንይ if set A 1 2 3 አለ set B 1 2 3 4 አለ A is proper subset of B ነው የሚለን። ስለዚህ A ለB ፕሮፐር ሳብሴት የሆነው ሁሉም የአባላቶች A ለB ሳብሴት መሆን አለበት መጀመሪያ። A ለB ሳብሴት ነው ማለት ነው ሁሉም የአባላቶች B ውስጥ መገኘት አለበት። ሁሉም የB አባላቶች ደግሞ A ውስጥ መገኘት የለባቸውም። ስለዚህ A ለB ሳብሴት ይሆናል። B is not a subset of what A ከሆነ A is the proper subset of B። ስለዚህ A ለB ሳብሴት ነው ምክንያቱም ሁሉም የአባላቶች አንድ አለ 2 3 የአባላቶች B ውስጥ ይገኛሉ 1 2 3 አንደኛው ኮንዲሽን ይሄ ነው። ሰከንድ ኮንዲሽን B A ውስጥ ሳብሴት መሆን የለበትም ነው። B is not the subset of A ይህችን ማሟላት አለበት። ስለዚህ የB አባላቶች ማን አራት የB አባላት ነው ግን A ውስጥ የለም። ስለዚህ B is not the subset of A therefore A is the proper subset of B ይሆናል። for any set A ለማንኛውም ሴት A is not proper subset of itself A ለማንኛውም ሴት ለፕሮፐር ሳብሴት መሆን አይችልም፣ ለራሱ ፕሮፐር ሳብሴት መሆን አይችልም። ሳብሴት ላይ ግን ማንኛውም ሴት ለራሱ ሳብሴት መሆን ይችላል ብለናል። ስለዚህ ፕሮፐር ሳብሴት ከተባለ ማንኛውም ሴት ለራሱ ፕሮፐር ሳብሴት መሆን አይችልም። not proper subset itself ነው የሚለን። ስለዚህ ነምበር ኦፍ ፕሮፐር ሳብሴታችንን ለማግኘት to the power of n minus 1 ይሆናል ፎርሙላችን። ምክንያቱም በአንድ ይቀንሳል። ሳብሴት ላይ to the power of n ነው ያልነው። ሳብሴት ኦፍ ነምበር ኦፍ ሳብሴት ከሆነ to the power of n ይሆናል። ለምሳሌ 2 ቢሆን ነምበር ኦፍ ኤሌመንታችን to the power of 2 4 ይሆናል። 4 ነምበር ኦፍ ኤሌመንቶች አሉት ማለት ነው። ስለዚህ እዚህኛው ላይ ግን ፕሮፐር ሳብሴት ከተባለ በአንድ ስለሚቀንስ አንዷ ደግሞ የትኛዋ ነች? ኖት ፕሮፐር ማንኛውም ሴት ለራሱ ፕሮፐር ሳብሴት ስለማይሆን በአንድ ይቀንሳል ማለት ነው። ስለዚህ ፎርሙላችን to the power of n minus 1 ይሆናል። ኤግዛምፕል ሊስት all proper subset of the following sets ለነዚህ ሴቶች ፕሮፐር ሳብሴት ፈልጉ ነው። ስንት ኤሌመንት አለው? 2 ኤሌመንት አለው። አንደኛዋ 2 ነች፣ አንደኛው the set contains 3 2 ኤሌመንት ያለው ስንት ነምበር ኦፍ ፕሮፐር ሳብሴት አለው ቢባል to the power of 2 minus 1 3 ነው የሚሆነው። ሳብሴት ላይ ግን 4 ነበር የሚሆነው። ስለዚህ እዚህ ጥያቄ ላይ የሚፈለገው ኤሌመንት ኦፍ ዘ ሴቶች ናቸው። ኤሌመንት ኦፍ ዘ ሴቶቻችንን እናስገባለን። ስለዚህ ኤሌመንት ኦፍ ሴታችን እነማን ናቸው? ፕሮፐር ሳብሴት ኦፍ ኤ የሚባሉት ኢምፒሴት is the subset of any set ኢምፒሴት is the subset of proper subset። እቺ ኢምፒሴት የምትባለው ለሳብሴትም ለፕሮፐር ሳብሴትም ምን ትሆናለች? ኤሌመንት ትሆናለች። ሌላኛው ኤሌመንት 2 ነው። እዚህ ጋር ያለው 2 ይሄው 2 አለ። እዚህ ጋር ያለችው 3 ኤሌመንት ነች፣ 3 ያለች ግን የማይሆነው ማን ነው? the set contains itself or A የሚባለው መሆን አይችልም በፕሮፐር ሳብሴት ላይ። ኦኬ ለዚህኛው ኢምፒሴት እንዳለን 2 ኤሌመንት አለው። ይሄም አንደኛው እቺ ኢምፒሴት እና ይሄኛው በሴት ኮንቴንስ ያለው። ስለዚህ ከውጭ ደግሞ ኢምፒሴት ለማንኛውም ፕሮፐር ሳብሴት ስለምትሆን ኢምፒሴት እንጽፋለን። እቺኛው ኤሌመንት አለች
እዚህኛው እናመጣለን ዜን እቺኛዋም አሁንም ሴት ኤ ውስጥ ያለች ነች ፕሮፐር ሳብሴት የሚሆኑ ሶስት ኤሌመንት ናቸው ማለት ነው ሴንድ ኤክሰርሳይዝ ነች ኤክሰርሳይዝ 1.4 ከመጽሐፋችሁ ላይ የወሰድኩት ነው እነዚህን ጥያቄዎች እስኪ በጋራ እናያቸውና የቀሩ ጥያቄዎች ካሉ እናንተ ትሞክሩታላችሁ የመጀመሪያው ጥያቄ የሚለው አይደንቲፋይ ኢኳል ሴት ኢኩቫለንት ሴት or which are neither equal nor equivalent በሉን የሚለን ስለዚህ ይሄ ሴት ነው ሴት ኤ ላይ 1 2 3 አለ ቢ ላይ 4 5 አለ ስለዚህ ኢኳል ሴት ነው ለመባል እዚህ ያሉ ኤ ላይ ያሉ ኤሌመንቶች ቢ ውስጥም መኖር ነበረባቸው ወይም አይደንቲካል ኤሌመንት መሆን አለበት ተብሏል ኢኩቫለንት ነው ለመባል ደግሞ ነምበር ኦፍ ኤ እና ነምበር ኦፍ ቢ እኩል መሆን አለበት ኦር 1 to 1 ኮረስፖንደንስ መስራት አለበት ብለናል ለምሳሌ እቺ 1 ከ4 ጋር ክሮስ ብታረግ 2 ከ5 ጋር ክሮስ ብታረግ 3 1 to 1 ኮረስፖንደንስ የምትሰራበት የቢ ኤሌመንት የለም ስለዚህ ኢኩቫለንት መሆን አይችልም ኢኳል ሴት ለመባል ደግሞ አይደንቲካል ኤሌመንቶች አይደሉ ኤ ውስጥ ያለው ከቢ ጋር አይደንቲካል አይደለም ስለዚህ ይሄ ሴት ከሁለቱም ውጭ ነው ማለት ነው so neithers b the set c which is equal to qsm d 6 9 12 ይላል ስለዚህ እነዚህ ኤሌመንቶች 3 ኤሌመንት አለው እዚህም ጋር 3 ኤሌመንት አለው ሁለቱ ሴቶች በነምበር ብዛታቸው እኩል ስለሆነ ኢኳል ሴት አይደሉም ግን መሆን ይችላሉ ኢኩቫለንት ሴት መሆን ይችላሉ so we have equivalent set ኢ ላይ ስንመጣ 3 7 9 11 እዚህ ላይ ስንመጣ ደግሞ 3 7 9 11 ስለዚህ ይሄ ሴት በነምበርም እኩል ናቸው ነምበር ኦፍ ኢ እና ነምበር ኦፍ ኤፍ አችን እኩል ናቸው አንድ ሁለተኛ ደግሞ ኢኳል ሴት ለመባል እዚህ ውስጥ ያሉ ኢ ውስጥ ያሉ ኤሌመንቶች ኤፍ ውስጥም አሉ ኢ ውስጥ ለምሳሌ 3 አለ 7 አለ እዚህም 3 እና 7 አለ ይሄው 3 እና 7 አለ 9 አለ እዚህኛውም ጋር 9 አለ then 11 አለ ኢ ውስጥ 11 አለ ኤፍ ውስጥም 11 አለ ስለዚህ በኤሌመንታቸውም አይደንቲካል ስለሚሆን በነምበራቸውም እኩል ስለሚሆኑ ሁለቱም ሴቶች equal and equivalent ይሆናሉ ማለት ነው ሁለቱም ሴቶች we have equal and also equivalent because እዚህ ጋር ያሉት በነምበራቸውም አይደንቲካል ኤሌመንት ይዟል ኢና ኤፍ በነምበር ብዛታቸው ነምበር ኦፍ ኢ እና ነምበር ኦፍ ኤፍ ደግሞ እኩል ናቸው ስንት ይዘዋል ማለት ነው 5 ነው 4 1 2 3 4 እዚህም ጋር 1 2 3 4 ነምበር ኦፍ ኢ which is equal to 4 ነምበር ኦፍ ኤፍ 4 ነው ስለዚህ ምን እንላለን ኢኩቫለንት ሴት እንላለን ጂ ላይ ስንመጣ አይጄኬኤል 4 ኤሌመንት አለው እዚህም ጋር አይጄኬኤል አለው 4 አለው ይሄም እንደቀድሞ በነምበርም እኩል ናቸው በኤሌመንታቸውም አይደንቲካል ስለሚሆኑ equal and equivalent set ይሆናል equal and equivalent i ላይ እስኪ እንምጣና x is element of whole numbers x less than 5 ከ5 የሚያንስ whole numberዎችን እንወስዳለን ስለዚህ j ላይ ደግሞ x is element of natural number less than or equal to what 5 ከ5 የሚያንስ ናቹራል ነምበሮችን እንወስዳለን እዚህ ላይ ደግሞ የጄን አባላቶች እነሱን ወስደን የምናገኘው ነው ያለ እስኪ እዚህ ጋር ሴት i ከ5 የሚያንስ whole numbers ስለዚህ whole numbers 0 ከ0 የሚጀምረው 0 1 2 3 4 እያል ከ5 ያንሳሉ እነዚህ ቁጥሮች ይኸው less than 5 ነው ስለዚህ ስንት ኤሌመንት አለው 1 2 3 4 5 ኤሌመንት አለው ጄ ላይ ናቹራል ነምበርስ ሆኖ ከ5 የሚያንስ ስለዚህ ናቹራል የሚጀምረው ከ1 ነው 1 2 3 4 5 5ን ይጨምራል ኦር ኢኳል ስለሚለን ስንት ኤሌመንት አለው 5 ኤሌመንት አለው በነምበር ብዛታቸው እኩል ስለሆኑ i እና j ኢኩቫለንት መሆን ይችላሉ ግን ኢኳል መሆን አይችሉም ምክንያቱም 0 እዚህ ጋር አለች እዚህኛው j ላይ ግን የለችም 0 i ላይ አለች j ላይ የለችም ስለዚህ ኢኩቫለንት መሆን ይችላል ኢኳል መሆን ግን አይችልም እስኪ fን እናንተ ሞክሩት ወደ ሌላው እንሄዳለን ሌላኛው ኤግዛምፕል list all the subset of h የዚህን ሳብሴቶች ዘርዝሩ ነው የሚለን how many subset and how many proper sub does it have ስለዚህ እናያቸው ይሄ ጥያቄ the elements of h የሚባሉ 3 ኤሌመንቶች አሉት 1 3 5 ነው ስለዚህ ያሉት ኤሌመንቶች እነማን ናቸው ነው አንደኛው ኤምፒ ሴት ነው ኤምፒ ሴት ይሆናል
ሌላኞች ደግሞ አንድ ራሷ ብቻዋን ትሆናለች፣ ሶስት ብቻዋን ትሆናለች። ይሄው አንድ the set contains 1 the set contains 3 ሁሉም ለየብቻቸው አንዳንድ ኤሌመንት ሆነው ይወጣሉ። because እነዚህ the set contains 1 ይዟት the subset of H ስለሆነ the set contains 3 the subset of H the set contains 5 the subset of H ሌላ subset ማናል? አንድ እና 3 አንድ እና 5 3 እና 5 ስለዚህ ሁለቱ ለቁጥር እያደረግን ብናወጣም subset ይሆናል 1 እና 3 1 እና 5 3 እና 5 መጨረሻ ላይ ግን ራሱ H ስለ ሳብሴት ስለሆነ የምናወራው ራሱ ሴት ማንኛውም ሴት ለራሱ ሳብሴት ስለሚሆን ስለዚህ እንዲሆናል ማለት ነው። አጠቃላይ 3 ኤሌመንት ስላለ 3 ስንት ሳብሴቶች አለ ከተባለ to the power of 3 ስንት ይመጣል? 8 ነው የሚሆነው። ስለዚህ እንቁጠራቸው 1 2 3 4 5 6 7 8 ኤሌመንቶች አሉት ማለት ነው። ፕሮፐር ሳብሴት ከተባለ ግን እዚች ጋር ያገኘዋትን እዚች ላይ ያገኘዋትን 135 ማንኛውም ሴት ለራሱ ሳብሴት ስለሚሆን ለፕሮፐር ሳብሴት ግን ስለማይሆን ይችኛዋን እንቀንሳታለን 135 ወይም የኤች ኤሌመንት ቀንስና ስንት ይሆናሉ ማለት 7 ከማን ውጪ ከዚህ ውጪ ያለችው ሌሎቹን 7ቱን ጽፋለን እስከ 3.5 የሚለው ሴት ኮንቴን 3.5 ድረስ እንዘረዝራለን ማለት ነው። ሶልቭድ ፕሮብሌሞች አሉ። በጣም ጥሩ ጥያቄዎች ናቸው። እስኪ ስቶፕ እያደረጋችሁ ቪዲዮአችሁን ቢሆን ጥያቄዎቹን መጀመሪያ ሞክሯቸው። አንደኛው ጥያቄ the number of proper subset of A B C is given by number of proper subset። ስለዚህ proper subset የሚባለው ፎርሙላችን to the power of n minus 1 ነው ብለናል። አጠቃላይ ስንት ኤሌመንቶች አሉት? እዚህ ጋር 3 ኤሌመንቶች አሉ። ስለዚህ 3 ኤሌመንት ስላለ to the power of 3 minus 1 የሚመጣው መልስ ስንት ይሆናል? ፕሮፐር ሳብሴት ኤሌመንት ይመጣል። ስለዚህ ነምበር ኦፍ ኤ 3 ነው። 1 2 3 ስለዚህ 3 ኤሌመንቶች አሉ። ነምበር ኦፍ ፕሮፐር ሳብሴት to the power of n minus 1 ነው። instead of n substitute 3 then you get to the power of 3 minus 1 7 ይመጣል ማለት ነው። so what is the answer? 7 የሚል መልስ ማጋር ነው ያለው ዲ ላይ ነው ያለው። so the answer is D። okay ሁለተኛው ጥያቄ which one of the following is not the subset of A? A which is equals to the set contains 1 the set contains 2 ይላል። እዚህ ሴት ውስጥ ያሉት እናያለን። ስለዚህ is not the subset of A የሚለን የኤ ሳብሴት ያልሆነው ነው የሚባለው። ስለዚህ የመጀመሪያው the set contains 1 የሚለው this is an element of what? A ውስጥ ስላለ መሆን ይችላል። ይሄኛው 1 and 2 ሙሉ ራሱ ሴት A ስለሆነ ማንኛውም ሴት ለራሱ ሳብሴት ስለሚሆን ይሄም ይሆናል። ሲ ላይ ስንመጣ ኢምፒሴት is a subset of any set ስለምንል አሁንም ምን ይሆናል? ይሄኛውም ኤሌመንት ይሆናል። ኦኬ ዲ ላይ ስንመጣ ግን ዲ ላይ ያለው the set contains 2 ነው የሚለን ግን ይቺ 2 በሁለት ብሬዝ ነው ያለችው። እዚህ ጋር ግን በአንድ ስለሆነ ስለማትሆን ይሄኛው ምን not subset of A ነው። so the answer for this one is what? ማን ይሆናል? ዲ ነው ይሆናል ማለት ነው። so the answer is D። ሶስተኛ ጥያቄ the number of subset the set ABC is given by ይላል። ስለዚህ number of subset ነው። number of subset ለማግኘት to the power of n ብለን ፎርሙላ አስቀምጠናል። let A ABC ይለናል። number of A ያችን ስንት ነው? እንቁጠራቸው 1 2 3 ናቸው ሲቆጠሩ። ስለዚህ ፎርሙላችን ማን ነው? to the power of n ነው። to the power of n ናችን ናችን ላይ 3 እናስገባለን። to the power of 3 ስንት ይመጣል ማለት ነው? 8 ይመጣል። answer C ይሆናል ማለት ነው። አራተኛው how many element does a set B contains if has 64 possible subsets? number of possible outcomeችን 64 ነው የሚለን። ስለዚህ how many element does set B contains? set B የሚይዘው ስንት ኤሌመንት ቢሆን ነው? ስለዚህ to the power of ፎርሙላችን n is equal to 64 እንላለን። to the power of n which is equal to 64 64ን ኤክስፓንድ ስናደርገው to the power of 6 ማለት ነው። ስለዚህ ቤዛቸው the same ስለሆነ ቤዙን ካንስል አድርገን ኤክስፖኔንቶችን መውሰድ እንችላለን። ኤክስፖኔንታችን እዚህ n ነው፣ እዚህኛው 6 ነው። ስንት ይመጣል? n is equal to 6 ይላል። አንሰራችን ማን ይሆናል ማለት ነው? A ይሆናል። number 5 which of the following is the subset of is the subset የሆኑት እናወጣለን። ይሄኛው ሲም አለን ዲም አለን። ስለዚህ የዚህን ሳብሴት ለማወቅ the subset of the given set are አንደኛ ኢምፒ ሴት ይሆነዋል፣
ሁለተኛው ራሷ ሴት ኤ እዚህ ጋር ያለችው ሴት ኤ ትሆናለች። ይሄው ሴት ኤ ያለች። እዚህ ጋር ያለው ሴት ቢ እና ሲ ያለ። ይሄኛው ሴት እዚህ ጋር ያለው ሴት ቢ እና ሲ ያለ። ሶስተኛው ሙሉ አራተኛው ሙሉ ራሱ ሴት ይሆናል ማለት። ስለዚህ 4 ነምበር ኦፍ ሳብሴቶች አሉን። ምርጫችንን ይሄንን ቤዝድ ኦፍ አድርገን እንሄዳለን ማለት ነው። ምርጫችን እንገባለን። የመጀመሪያው ምርጫ እናያለን። ስለዚህ አንሰራችን ምን ሆነ? አንሰር ሲ ይሆናል። ምክንያቱም ሲ ላይ ቢ ኤንድ ሲ ማለት ይሄኛው ነው። ኤ ላይ ልንመጣ ዘ ሴት ኮንቴንስ ቢ ነው የሚለን። ቢ የሚባል ብቻውን የለም። ምክንያቱም ቢ በሁለት ብሬስ ነች። አንደኛዋ በዚህ ጋር ያለችው ብሬስ አለች፣ ውስጥ ታጥራለች በሁለት ብሬስ። ከዚህኛው በቀኝ በኩል ስንሄድ ደግሞ ይችኛዋ ስለሆነች ቢ ላይ በሁለት ብሬስ ስለሆነች አንድ ቢ የለችንም። እንደገና ሲ ላይ ስንመጣ እሱም አይሆንም። ምክንያቱም ምንድነው ሴት ኮንቴንስ ሲ የሚባለው እንደ አንድ ኤሌመንት ቢ እና ሲ ነው እንጂ ያለን እንደ አንድ ኤሌመንት ሲ የሚባል ነገር የለንም። እሺ ሌላኛው እንደገና ደግሞ ስንመጣ ማላይን የምንመጣው ቢ እና ሲ ነው የሚለን። ቢ እና ሲ ግን ይሄውና ቢ እና ሲ በሁለት ብሬስ ታጥሮ አለን አንድ ኤሌመንት ሆኖ። ዲ ላይ ኤቢሲ ነው የሚለው። ይቺ ኤ በሲንግል ብሬስ ነው፣ ቢ እና ሲ ግን በሁለት ነው። ይሄም አይሆንም። ስለዚህ የሚሆነው ማን ነው? አንሰር ሲ ይሆናል ማለት ነው። ስድስተኛው if b 1 2 3 4 5 6 which of the following is not true? ኖት ነው የሚለን። አሁን number of a 5 ይሆናል። ስንት እንቁጠራቸው? 1 2 3 4 ይሄ እንዳንድ ነው የሚቆጠረው 5 5 ነው። ይሄ ትሩ ነው ማለት ነው። number of b 4 and 5 4 and 5 is element of b 4 እና 5 b ውስጥ አለ። yes አለ። ይሄም number of c 3 and 4 ነው የሚለን። element of b 3 እና 4 የሚባል የለም። 3 ለብቻዋ ነች ያለችው አንድ ኤሌመንት፣ 4 ደግሞ ከአራት ጋር አንድ ኤሌመንት ነው የሚባለው። ስለዚህ ይሄ የለም። ዲ ላይ ስንመጣ 4 and 5 is the subset of b 4 and 5 is the subset of b ይሄም ትክክል ነው። ስለዚህ መልሳችን ማን ይሆናል ማለት ነው? the answer is c. The number of subset of a set x says that x is an odd integer and 1 less than or equal to x less than or equal to 6 ነው። በአንድ እና በስድስት መካከል ያለ odd integers ነምበሮችን እናወጣ። ምሳሌ odd integers የሚባሉት በአንድ እና በስድስት መካከል ያሉት 1 3 5 ናቸው። ስለዚህ የነሱ ምንድነው number of subset ነው የተፈለገው። ስለዚህ number of subsetአችንን ለማግኘት to the power of 3 which is equal to 8 ይሆናል። መልሳችን a ይሆናል ማለት ነው። So the answer for this one is A. Number 9, given A 0 1 2, how many proper subsets will be here? For the set A 8 7 6 4 ይላል። ስለዚህ ሶሉሽናችን number of A 3 ነው ያለች 3 ኤሌመንቶች ስላሉ የተፈለገው number of proper subset ነው። በአንድ ይቀንሳል ብለናል ከሳብሴቱ to the power of n minus 1 to the power of 3 minus 1 ስንት ይመጣል? 7 ይመጣል። አንሰራችን B ይሆናል።